ይህንን ቪዲዮ ሳታይ ዛሬ ማታ ወደ መኝታ ክፍል በጭራሽ እንዳትገባ። ዛሬ ሴቶች በአልጋ ላይ ምን እንደሚመኙ ነገር ግን ላንተ ፊት ለፊት አውጥተው ለመናገር የሚፈሩትንና የሚያፍሩትን አንድ ታላቅ የሚስጥር በር እንከፍታለን። ለመሆኑ መኝታ ክፍል ውስጥ ገብተህ እባክሽ እንደፈለግሽ ሁኚ፣ የትኛው ፖዚሽን ይመችሻል እያልክ ሁልጊዜ እሷን የምትጠይቅና ጨዋ ወንድ ለመሆን የምትሞክር ወንድ ነህ? ወይስ መኝታ ክፍል ውስጥ ሙሉ መሪውን የመኪናውን የምትቆጣጠረው አንተ ነህ? ዛሬ አንድ አስደንጋጭ እውነት ልነግርህ መጥቻለሁ። ከ10,000 በላይ ሴቶች ላይ በተደረገ ጥናት 81% የሚሆኑ ሴቶች የመኝታ ክፍል ውስጥ ትልቁ ብስጭታቸው ወንዶች መሪነት መውሰድ አለመቻላቸው ነው። ሴቶች በአልጋ ላይ የሚፈልጉት በጣም አይናፋር ወንድ ሳይሆን በራስ መተማመን ኖሮት ነገሩን የሚመራ ወንድ ነው። ከዛሬ ጀምሮ ሴቶች መኝታ ክፍል ውስጥ በፍቅር አብደው ስምን እንዲጠሩ የሚያደርጉ 5 ሚስጥራዊ ዘዴዎች እናሳውቅሃለን። ዘዴ 1 የእንቅስቃሴዋን መሪነት መያዝ። እሺ ወንድም፣ የመጀመሪያ ማወቅ ያለብህ ትልቁ የሴቶች ስነ ልቦና አለ። ሴቶች ቀኑን ሙሉ ውሳኔ ሲያስተላልፉ ነው የሚውሉት። ምን ልልበስ፣ ምን ልብላ፣ ስራ ላይ ምን ለወሰን፣ ጭንቅላታቸው በኃላፊነት ተወጥሮ ነው የሚኖረው። ስለዚህ መኝታ ክፍል ውስጥ ሲገቡ ያንን የመሪነት ኃላፊነት ሙሉ በሙሉ ለአንተ አስረክበው መዝናናት ይፈልጋሉ። ወደዱም ጠሉም የሴቶች ልጅ ተፈጥሮ ይሄ ነው። ስለዚህ አንተ መሪ መሆን አለብህ። ስትሳሳሙ ወገቧን ይዘህ ወደ አንተ ሳባት። ፖዚሽን ለመቀየር አሁን ወዲህ ልዙር ብለህ አታስፈቅድ። በራስ መተማመን ባለው መንገድ ወገቧን ይዘህ በቀስታ ዙራት። እጆቿ አንተን የት መንካት እንዳለባቸው እጆቿን ይዘህ ምራቸው። ይህ ጥቃት ወይም ኃይል መጠቀም አይደለም፣ ይልቁንም በራስ መተማመን ያለ ወንድነት ነው። ይህ ሲሆን የእሷ ጭንቅላት ማሰብ ያቆማል። ሙሉ በሙሉ ለአንተ እጅ ሰጣ በስሜት ትጓዛለች። እሺ የቻናላችን ወንዶች፣ እዚህ ጋር አንድ ጥያቄ ልጠይቃችሁና በቅንነት ኮሜንት ላይ መልሱልኝ። መኝታ ክፍል ውስጥ ፖዚሽን ለመቀየር ስትፈልጉ ልክ እንደ ጨዋ ወንድ እባክሽ አንዴ ወደዚህ ዙሪልኝ ብላችሁ የምታስፈቅዱት ስንት ናችሁ? ወይስ ዝም ብላችሁ በራስ መተማመን የምታዞሯት ወንዶች ናችሁ? ሴቶችስ ወንድ ልጅ አልጋ ላይ ሲያቅማማና ሲፈራ ምን ይሰማቸዋል? አሁኑ ኮሜንት ላይ አስፍሩልኝ። ዘዴ 2 ድምፅህን በትክክለኛው መንገድ ተጠቀም። እሺ ወደ ሁለተኛው ሚስጥር ስንሄድ የምነግርህ ስለ ብልግና ወሬ አይደለም። መኝታ ክፍል ውስጥ የምትናገርበት የድምፅ ቃና ወይም ቶን በጣም ወሳኝ ነው። ብዙ ወንዶች አልጋ ላይ ሲሆኑ ድምፃቸው ወይ ይጠፋል አሊያም ሰርግ ቤት ያሉ ይመስል በለሰለሰ ድምፅ ያወራሉ። ስህተት ነው። ድምፅ ጎርነን ያለ፣ ዝግ ያለ እና ትዕዛዝ ሰጪ መሆን አለበት። እሺ የቶች፣ አሁን ጥያቄ ወደ እናንተ ነው። መኝታ ክፍል ውስጥ ባላችሁ ወይም ፍቅረኛችሁ ጎርነን ባለ የወንድነት ድምፅ ትዕዛዝ ሲሰጣችሁ ነው ይበልጥ ስሜታችሁ የሚቀሰቀሰው ወይስ ልክ እንደ ሕፃን ልጅ እባክሽ እያሉ ሲለምኗችሁ ነው? ዘዴ 3 ፍጥነትንና ስሜትን መቆጣጠር። ብዙ ወንዶች ጥሩ አፍቃሪ ማለት ሁልጊዜ በከፍተኛ ፍጥነት የሚሮጥ ይመስላቸዋል። ዛሬማ ማሽን ነኝ ብለው በሀሳብ ይወጠራሉ። ይህ ስህተት ነው። በራስ መተማመን ያለው ወንድ ፍጥነቱን የሚወስን መሪ ነው። ጨዋታውን በጣም በዝግታ ጀምር። እሷ ይበልጥ ፍጥነት ስትፈልግ አንተ ሆን ብለህ ፍጥነቱን ቀንስ። ይህንን ጨዋታ ማስጎብኘት እንለዋለን። ልክ እሷ የመጨረሻው ጣሪያ ላይ ስትደርስ ጨዋታውን ለጥቂት ሰከንዶች ሙሉ በሙሉ አቁመውና አይኖቿን ትኩር ብለህ ያት። ስሜቷ ይበልጥ እንዲናፍቅና እንድትለምን አድርግ። ይህንን ስታደርግ ስሜቷ በከፍተኛ ሁኔታ ስለሚጠራቀም በመጨረሻ ስትለቀው ሰማ ደስታ በ10 እጥፍ ይጨምራል። ዘዴ 4 መመሪያ ስጥ እንጂ አትለምን። መኝታ ክፍል ውስጥ ምን ላድርግልሽ የሚለውን ልመና አቁም። ልመና አንተን ተመሪ ያደርጋል። ሴቶች ደግሞ መሪ ወንድ ይፈልጋሉ። አሁን ይህን ብታደርጊ ደስ ይልሻል ከማለት አሁን ይህን እንድታደርግ ይፈልጋለሁ በላት። ሴቶች የወንዶችን ፍላጎት ማርካትና ለወንዶች መታዘዝ በተፈጥሯቸው በጣም ይወዳሉ። ስለዚህ የምትፈልገውን በግልጽና በኩራት ንገራት። ይህ ራስ ወዳድነት ሳይሆን በራስ መተማመን ነው። ዘዴ 5 ስልታዊ ቁጥጥር። ይህ የመጨረሻውና በጣም የላቀ ዘዴ ነው። በድጋሚ የምነግር ይህ ከመደረጉ በፊት በመካከላችሁ ሙሉ እምነትና መፈቃቀር ሊኖር ይገባል። ግንኙነት በሚደረግበት ወቅት እጆቿን በራስ መተማመን ባለው መንገድ መያዝ። ፊቷን በእጆች ይዘህ ወደ አይኖች እንድትመለከት ማድረግ ወይም በቀስታ ፀጉሯን ሳብ አድርገህ መሳም። ይህ አካላዊ የበላይነት የሴቷን ስነ ልቦና ሙሉ በሙሉ ይሰብረዋል። ያንተ ጥንካሬና ወንድነት ሙሉ በሙሉ ጥበቃ እንዳላት እንዲሰማት ያደርጋል። ይህም እብድ ያደርጋታል። ውድ የቻናላችን ቤተሰቦች እንግዲህ 10,000 ሴቶች በሚስጥር የተናገሩትን
ትልቁን የመኝታ ክፍል ሚስጥር በሚገባ አይተናል። ከነዚህ ዘዴዎች ውስጥ አንድ ወይ ሁለቱን ዛሬውኑ ሞክሯቸው። በእሷ ላይ የምታዩት አስገራሚ የፍቅር ለውጥ ትመለከታላችሁ። ጥያቄዎችን ኮሜንት ላይ መመለስ እንዳትረሱ። ይህ ቪዲዮ ከተመቻችሁና ለወደፊት ደግሞ ሴቶች በአልጋ ላይ የሚወዱት 3 አይነት ንክኪዎች እና የሴቶች ፍላጎት በ1 ደቂቃ ውስጥ መቆጣጠር የሚሉትን ቀጣይ እሳትና ጭስ የሆኑ ቪዲዮቻችን እንዳመልጧችሁ አሁኑ ይችን ሳብስክራይብ ምልክት ተጫኗት። ላይክ እና ሼር ማድረጉን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ መኝታ ክፍላችሁ በራስ መተማመንና በታላቅ ደስታ የተሞላ ይሁን። ቻው።